ቅዱስ ዮሐንስ አፈወርቅ አንተ ልብስና ጫማ ስትቀያየር አንተን እያየ እግዚአብሔርን የሚያማርር ሰው እንዳለ አትርሳ ይላል። አትርሳ። ያንተን ጫማ እያየ እግዚአብሔርን የሚያማርር ሰው አለ። ያንተን ልብስ እያየና እንኳን ያሳቃሉ። በዚህ ሀገር እውነት ሶስት መብላት የማይቻልበት ሀገር ውስጥ ገብቷል። እንዴት ነው አንተ ይቅርታ ይደረግልኝ እውነት ምን አይነት አይምሮ ይዘን ነው በጣም ፋንሲ የሆነውን ውሎህን ለሰው የምታሳዩ? አይደብርም? ትንሽ አይከብድም? ብር ሲበተን ብዙ እኮ የሚበሉ ያጣሷል። በቃ ገብቷል። ያንን ብር ለህይወቱ የሚፈልገው ሰው አለ እና አንደኛ እኛም ጥፋተኛ ነን። ይህንን ሰምተን በተለይ ሶሻል ሚዲያ ላይ ያለ ሰዎች በጣም እና ማን ነው እስኪ የማናችን ፕሮፋይል ፒክቸር፣ የማናችን ስቶሪ፣ የማናችን ስናፕ፣ የማናችን ፖስት ነው እስኪ ተስፋ ለቆረጠና ራሱን ለሚያወዳድ ሰው ተስፋ የሚሆን? አይሆንም። እውነት አይሆንም። ፋንሲ ካልሆነ አትፖስቱም። ጥሩ ምግብ ካልሆነ አንድ አይነት ወጥ ሽሮ ምናምን አትፖስቱም። ለምን ወሃሻለ? ሁልጊዜም ቢሆን የተሻለ ነገር እንደምታደርግ ለሰዎች ለማሳየት ነው ጥሩ። ግን ያንን ስታደርግ የሆነ ሰው ተስፋ የሆነ ሰው የመኖርን ሂደት ገመድ እየቀጠስክ እንደሆነ ማውቃል። አንቺ በነዛ ፋንሲ ልብሶችሽ ሜካፕና በጣም ባሸበረቁ ዓለማዊ በሆኑ ነገሮች ፖስት ስታደርጊ የሆነች የተሰበረች እናቷን ግን ለማገዝ እዚህ ታች ላይ ታች ምትል አንዲትን ሴት ልቧን እየጎዳሽ እንደሆነ ማውቃለሽ። ቅዱስ ዮሐንስ አፈወርቅ ነው ያለው ይሄንን ይያርሉ እና እያንዳንዱ የምናደርጋቸው ከዓለም ባገኘናቸው ነገሮች ለሰዎች ለማሳየት በምንጠራው ነገር ውስጥ እግዚአብሔርን ማሳጣት አለበት። የሰውን ህይወት ማጉደል አለ፣ የሰውን ልብ ማድማት አለና ትንሽ ብንሳቀቅ ባይነኝ እኔ እንጃ ይከብደኛል።